የቤት ሰራተኞችን የምታሰቃዩ እንደው ታሪክ። አሁን ሰው የቤት ሰራተኛው ለጥይልና ማለት ነው። ደግሞ የቤት ሰራተኞች ቀኑን ሙሉ በሳት ስትቀቀል አድራ ስትጸልይ፣ አንቺ ልጅ እንደው እየጸለይሽ ነው መሰል ቅጥቃጤ የምታበዥብኝ ወዲያ ተኝ የሚል ሰው አለ እኮ በእውነቱ ማለት ነው። እኔ ነግረውኝ ስለሚያውቁ እኮ ነው። ነግረውኝ ያውቃሉ። የቤት ሰራተኛው ነው የሚሰቃዩ ልጆች አሉ። እንዲሁ ሰው ጥጋቡ በልቶ ጠጥቶ መነሳት መቀመጥ እየቻለ ነይ እስቲ በዚህ እንትኑን አስደግፊ፣ በዚህ ነይ፣ እዚህ ነይ ማናት ያኛውን ካልሲ አምጪልኝ፣ እዚህ አርጊው፣ ደግሞ እግር ያስገቢልኝ። እግዚኦ ዛሬ እንዴት እንደምትሮጡ እናያቸዋለን ማለት ነው። ካልሲ ለመልበስ እየፈራችቱ ነው። እነዚያ ሰዎችም እኮ እንደኛ ስሜት አላቸው። እንደኛ ያስባሉ፣ እንደኛ ይመኛሉ፣ እንደኛ ይርባቸዋል፣ እንደኛ ይጠማቸዋል። ሰውን አጣ ብለን እንዳውር የምንጠቀመው ለምንድን ነው? በተለይ ሴቱ ነው የምጨክኑ። በዚህ በቤት ሰራተኛ ሴት እንደው ለሰራተኛችን ፍራሽ እንግዛላት። እንዴት አሰብክላት እባክህ? እንደዚህ ይባላል። ለምን አሳዘነችህ አይደል?